የተከበራችሁ አድማጮቻችን ሰላምታችን በያላችሁበት ይድረሳችሁ። ዘወትር በየሳምንቱ በግሎባል ኢትዮ ሳይበር ሚኒስትሪ አማካኝነት እየተዘጋጀ የሚቀርብላችሁ ሳምንታዊው የመጽሐፍ ቅዱስ ጥናታችን ትምህርት ነው። በዚህ በያዝነው ሁለተኛ ሩብ ዓመት ሶስተኛ ትምህርታችን ከትዳር ገጽታዎች በሚል ርዕስ ውይይት እናደርጋለን። ጥናታችን እንጀምራለን። ከዛ በፊት አብረውኝ ያሉ ወንድሞቼን ማስተዋወቅ ወዳለው ጋሼ አዲሴ፣ ወንድም በቀለ፣ ወንድም ገመቺስ እንዲሁም እኔ አበበ ከቶሮንቶ ካናዳ ይህንን ጥናት ይዘንላችሁ እንቀርባለን። ወደ ጥናታችን ከመሄዳችን በፊት የእግዚአብሔር መንፈስ አስተማሪያችንና መሪያችን እንዲሆን በጸሎት እንከፍታለን። ወንድም በቀለ በጸሎት ከፍትልናለህ። ክብርና ምስጋና የሚገባህ በሰማይ የምትኖር ታላቅ አምላክ በሰላም ጠብቀህ በዚህ መስማር በአንድ ላይ እንድንመጣ ስለረዳህን ተመስገን። በማዕከላችን ተገኝተህ ይህንን ጥናት በምናደርግበት ጊዜ ለራሳችንም ለሌሎችም በረከት እንዲሆን ያንተ ቅዱስ መንፈስ እንዲያግዘን ሰሚዎችንም እንዲባርክ እኛም እንድንባረክ ያንተ ፈቃድ ይሁን። ፕሮግራሙ ተጀምሮ እስከሚያልቅ ድረስ ጌታ ሆይ ያንተ መንፈስ ቅዱስ ሁላችንንም እንዲረዳን እንዲያግዘን ዘንድ ጸልያለሁ። አሜን። ቀሪውን ሰዓት ተረከብ፣ ሁሉም ነገር እንደ ፈቃድ ይሁን በናዝሬቱ በኢየሱስ ስም አሜን። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ራዕይ ምዕራፍ 19 ቁጥር 9። መጽሐፍ ቅዱስ የመዳን ገጽታዎች እግዚአብሔር ለሕዝቦቹ ያለውን ፍቅር በሚገባ በሚገልጹ የፍቅር ታሪኮች የተሞላ ነው። ጋብቻ ከጓደኝነት በላይ በእጅጉ የጠለቀ የጠበቀ ግንኙነት የተመሰረተ ነው። እግዚአብሔር ለኛ ባሰበው መንገድ እንለማመደው ዘንድ ይህ አምላክ ምን ያህል እንደሚወደን ከእርሱ ጋር የሚኖረን ግንኙነት ምን መምሰል እንዳለበት እኛን ለመዋጀት ስለተጓዘው ርቀት፣ ጥልቀት ትምህርት የምንቀስምበት ትምህርት መሆን እንገነዘባለን። ዘመናዊ የፍቅርና ጋብቻ ጽንሰ ሐሳብ እግዚአብሔር ሊያስተምረን እየሞከረ ያለውን ነገር ማድነቅ እንዳንችል አድርጎ አዛብቶብናል። ትዳር እኛን ከማስደሰት ባሻገር ስለ እርስ በርሳችን ብሎም ከእግዚአብሔር ጋር ስለሚኖረን ግንኙነት ጥልቀት ትምህርት የምንቀስምበት የዕድሜ ልክ ትምህርት ቤት ነው። እንግዲህ የእግዚአብሔር ቃል ጋብቻን አስመልክቶ የሚናገራቸው አዎንታዊና አሉታዊ ሁኔታዎችን አሁን እንመለከታለን። በመጀመሪያ ለወንድሜ በቀለ በዘፍጥረት ምዕራፍ 2 ቁጥር 23 እስከ 25 አንድ የተጠቀሰ ሐሳብ አለ። ከዛ ውስጥ ሁለት ቃላቶች ተወስደዋል። አንድ ስጋ። ወንድሜ በቀለ እግዚአብሔር ምንድነው በዚህ ያስተማረ? ለአድማጮችስ ምንድነው የምትለው? እግዚአብሔር በተለየ ሁኔታ ለሰብአዊ ዘር ያደረገውን ታላቅ ነገር በተለይ እንደውም ከጋብቻ የጠበቀ ግንኙነት ነው የሚለው ሰንበት ትምህርት። ጋብቻ ምን ያህል አስፈላጊ እንደሆነ ሰዎች ምን እንዴት እንደሚያዩት የምናይበት ሆኖ እያለ የእግዚአብሔር ፍቅርና የእግዚአብሔር ሁኔታ ደግሞ ከዛ ከጋብቻ ራሱ የጠበቀ ነው። ከዚህ የተነሳ አንድ ስጋ የሚል ርዕስ ሰጥቶት ነው የጀመረው። ዘፍጥረት 2 ላይ ያለውን አሁን የጠቀስከው ከዛ ውስጥ የወሰደውን ቃሉን እንዳለ ከ3 እስከ 5 ያለውን በምናነብበት ጊዜ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል፣ ሰው አባቱንና እናቱን ይተዋል፣ አንድ ስጋ ይሆናሉ፣ በአንድ ላይ ይጣበቃሉ፣ ሁለቱም አንድ ስጋ ይሆናሉ ካለ በኋላ ራቆታቸውን አይተፋፈሩም ነበር ይላል። እዛ ቀጥሎ ያለ ስለዚህ ይህ አንድ ስጋ የሚለው ሰው ራሱን አይፈራውም ነው። አይተፋፈሩም የሚለው ራሱን እንደራሱ እንዲያይ
አንድ ስጋ እንደሆነ እና ለሚስቱ የሚገባውን ክብር እንዲሰጥ አንድ ላይ አምጥቶ ያስተምራል። ግን ሞር ኦፍ ምሳሌያዊ ነው። ይሄ ደግሞ ይህን ጋብቻ አስመልክቶ ከኢየሱስ ጋር ያለውን ቅርበትንም አብሮ ይነግራል። በዚህ በይሁዱ ክፍል የተጠቀሱት 3 መጽሐፍ ቅዱስ ክፍሎች አሉ። አንደኛው የአሁኑ ሲሆን ሁለተኛው ደግሞ በማቴዎስ 16 ላይ የተነበበው አለ። ሌላኛው በኤፌሶን ላይም ያለው አለ። እነዚህን በምናይበት ጊዜ ኤፌሶን 5:29 እና 32 ድረስ ያለው የሰንበት ትምህርት ክፍላችን የሚያነሳው በጣም ጠቃሚ የሆኑ ነገር አለ። ማንም የገዛ ስጋውን የሚጠላ ከቶ የለም ይላል። የገዛ ስጋውን የሚጠላ ይሄ ነው ትልቁ ምስጢር። ሰዎች ልንረዳ የሚያስፈልገን እንደ ገዛ ስጋችን እንደ ራሳችን ማየትና መቀበል እንዳለብን የሚገልጽ ሐሳብ ይዞ ነው የቀረበው። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ሁሉ እኛም ባል ለሚስት የሚያደርገው አንድነትና ጥንቃቄ እግዚአብሔር ኢየሱስ ክርስቶስ ለቤተ ክርስቲያን ካደረገው ጥንቃቄ ጋር አብሮ የሚሄድ ስለሆነ ይህንን ሐሳብ ይዘን አንድ ስጋ ይሆናሉ የሚለው ከትዳር ገጽታዎች ጋር ተያይዞ የመጣው ልዩነት የላቸውም አይተፋፈሩም ከሚለው ጋር አንድ ላይ ያመጣን። ይህን ሐሳብ ስናይ እግዚአብሔር ጋብቻን ያቋቋመው መላውን የህይወት ዘመኑን ሰው አብሮ እንዲኖር አብሮ እንዲሆን ነው እንጂ አሁን በዘመናችን የምናየው አይነት የኮንትራት ጋብቻዎች፣ የሚቀየሩ ጋብቻዎች፣ የመፈታት እንደዚህ አይነቶች አልነበሩም። እነዚህን ነገሮች ግን ጠላት ይህንን እግዚአብሔር ያቋቋመውን ተቋም በተለይ በዚህ ክፍል ትልቁ አንዱ ሌላ ቁም ነገር ሰንበትንና ጋብቻን በኤደን ገነት እግዚአብሔር ከሰጠው 2 ስጦታዎች የመጀመሪያዎቹ ናቸው። እነዚህ 2 ስጦታዎች ደግሞ በሰው ልጆች ህይወት ውስጥ ምን ያህል አስፈላጊ እንደሆኑ ስለሚያውቅ ጠላት በእነዚህ በሁለቱ በጋብቻና በሰንበት ላይ ነው ትኩረት አድርጎ የሰውን ልጆች በጣም ከመስማት አንድ እንዳይሆኑ አንድ ስጋ እንዳይሆኑ ከክርስቶስ ጋር ነው። አሁን እንግዲህ ሄደቱ ከባልና ከሚስት አልፎ ቤተክርስቲያንና ክርስቶስን አንድ ላይ ያመጣና ከክርስቶስ ጋር አንድ አካል ሆነን እንዳንኖር ለማድረግ በዚህ ጣልቃ በመግባት በማፍረስ ላይ ይገኛል። ይህንን ትልቁን ተቋም ጌታችን እግዚአብሔር አምላካችን በኤደን ገነት ላይ ያቋቋመውን እስከ ህይወት ዘመኑ ሰው በህይወት ዘመኑ እስካለ ድረስ በታማኝነት የሚዘልቅ ህይወት መንገድ አድርጎ ያንን ታሳቢ አድርጎ ነበር ያስቀመጠው። ይህንን ትልቅ ትምህርት ደግሞ ኢየሱስ ክርስቶስ በሚያስተምርበት ጊዜ በተለይ ስለ አዳምና ስለ ሔዋን ጋብቻ በሚናገርበት ጊዜ ሙሴንና ኢየሱስን ለማጣላት ተከታዮቹ የተጠቀሙት ቃላት አሉ። ሙሴ የፍቺ ጽሕፈት ሰጥቶ መፍታት ይችላል የሚለውን ለምን አለ በሚል ኢየሱስን ለመቃወም መተው ነበር። ግን ኢየሱስ ደግሞ ሁልጊዜ ሰዎች ሐሳብ ሲሰጡም ጥያቄ ሲጠይቁም የመነሻና የመጨረሻውን ሐሳብ ስለሚያውቅ የሰዎቹ ተንኮል ለምን እንደሆነ ካወቀ በኋላ ሙሴ ያደረገውንና የመጣበትን ምክንያት በመግለጽ ሰዎች በዚህ በጋብቻ ስርዓት ውስጥ በሚያልፉበት ጊዜ በአንድ ላይ እንዲኖሩ ተደርጎ የተሰራ ነው እንጂ ጊዜያዊ ወይ ወቅታዊ ሆኖ የሚሆን እንዳልሆነ ይገልጻል። ይሁን እንጂ ከአምላካዊው ፍቅር አኳያ እና መልካምነት ይህ የመልካም ትዳር የሚያስገኘው ትሩፋቶችን መማር የምንችልበት ብሎ ወደ 3 የሚሆኑ መሰረታዊ ነገሮች አስቀምጧል። አሁን ማለት የምንችለው አንድ ስጋ ሆኖ ለመኖር ባልና ሚስት አንድ ላይ ለመኖር የመጀመሪያው
ክርስቶስ የሰውን ልጆች ኃጢአት ይቅር እንዳለ ይቅርታን መለማመድ አስፈላጊ እንደሆነ ይናገረናል። ይቅርታ የማይገባንን ይቅር ብሎናል። እኛን የትዳር ጓደኛ የማይገባቸው አይነት ጥፋትን ቢኖር በይቅርታ ተቻችሎ አንድ ላይ የመኖርን ሂደት መኖር እንዳለባቸው ይነግራል። ሌላው ደግሞ ክርስቶስ እኛን ከጉድለታችን እስከነ ጉድለታችን እስከነ በደላችን እንደተቀበለን ሁሉ እኛ ምንም ያለ ቅድመ ሁኔታ ምንም ነገር ሳናደርግ መቀበል እንዳለብን አንድ ስጋ መሆናችንን ማመን እንዳለብንና ክርስቶስ ከራሱ እንዳስቀደመ ራሱን ለሞት አሳልፎ በመስጠት እኛን ሕያዋን ስላደረገን እኛም ደግሞ ሕይወታችን ቅድሚያ በሕይወታችን ቅድሚያ ለትዳር ጓደኞቻችን ወይም አጋሮቻችን መስጠት እንዳለብን ነው። አንድ ስጋ የሚለው ከዚህ ከክርስቶስና ቤተክርስቲያን ጋር ያለውን አንድነት ከባልና ከሚስት ጋር ያለው ጋር አንድ ላይ በማድረግ የሚሰጥ ሐሳብ ነው ያለው። በዚህ በይሁዱ ክፍል አንድ ስጋ በሚለው ላይ ያለው ይሄንን ይመስላል። እግዚአብሔር ይስጥልኝ ወንድሜ በቀለ፣ ጥሩ አድርገህ አስቀምጠዋል። ወደሚቀጥለው ወደ ወንድም ገመችስ ነው የሚያልፈው። በሕዝቅኤል 16 ከ6 እስከ 14 የተጠቀሰ ሐሳብ አለ። እርሱ ውቧ ሙሽራ ይላል። ምንድነው በዚህ ላይስ እግዚአብሔር አንተን ያስተማረህ? አንድ ጊዜ ላይ ትዝ ይለኛል አንድ ሰው ሲናገር ምናለ አክቹዋሊ ወንድማችን አቤ ነው ሲናገር የሰማሁት እና ከማይሆን ትዳር መተጫጨቱ ቢቀር የተሻለ ነው የሚል ሐሳብ አለ አንዳንድ መጽሐፍ ላይ ብሎ ሲናገር ነበር። እና እግዚአብሔር ጋር ስለ ትዳር ምን ያህል ሲሪየስ እንደሆነ ስለሚያሳይ ነው። እግዚአብሔር እኔ እንጃውን የሁዱ አሁን የተነሳው አንድ ስጋ የሚለው ቃል ራሱ ኢትስ ሶ ፓወርፉል ማለት አንድ ስጋ ሰው የራሱን ስጋ ሲቆርስ የሚያመው ህመም ነው የፓርትነሩም ህመም ሊሆን የሚገባው ነው። እስከዛ ድረስ የሚሄድ ነው እና የተቋም ለዘላለማዊነት የተፈጠረ ነው እና ይሄን ነገር እግዚአብሔር ሲፈጥረው ትዳርን የሰው ልጅና እግዚአብሔር መካከል ያለውን ሪሌሽንሺፕ ማሳያ አድርጎ ተጠቅሞት ነው። ይሄንንም ነው በምናየው ክፍል ላይ ሄደን ስንመለከት ጥቅሱን እኔ ራሱ ሳነበው በጣም ተገርሜበት ነበር። ሕዝቅኤል ምዕራፍ 16 ቁጥር 6 እስከ 14 ላይ እንደዚህ ይላል። ጥቅሱን እናነበዋለን። እኔም በዚያ ሳልፍ በደምሽ ውስጥ ወዲያ ወዲህ ስትንፈራገጪ አየሁሽ። በደምሽም ውስጥ ተኝተሽ ሳለሽ በሕይወት ኑሪ አልኩሽ። ሜዳ ላይ እንዳለ ቡቃያ አሳደግኩሽ። አንቺም አደግሽ፣ ብርቁ ዕንቁ ሆንሽ። ጡቶችሽ አጎጠጎጡ፣ ጠጉርሽም አደገ። ነገር ግን ከእናትሽ ማፀን እንደወጣሽ እርቃንሽን ነበርሽ። ዳግመኛም በአጠገብሽ በማልፍበት ጊዜ ወደ አንቺ ተመለከት። ለመፈቀርም እንደደረስሽ ባየሁ ጊዜ የመጎናጸፊያን ዘርፍ በላይሽ ዘርግቼ እርቃንሽን ሸፈንኩ። ማልሁልሽ፣ ከአንቺም ጋር ቃል ኪዳን ተጋባው ይላል ጌታ እግዚአብሔር። አንቺም የእኔ ሆንሽ። በውሃ አጥቤ ከደም አጠራሁሽ፣ ዘይትም ቀባሁሽ፣ ወርቅ ዘቦ አለበስኩሽ፣ ምርጥ ቆዳ ጫማም አደረግኩልሽ፣ ያማረ በፍታ አለበስኩሽ፣ ውድ መደረቢያም አጎናጸፍኩሽ፣ በጌጣጌጥ አንቆጠቆጥኩሽ፣ በእጅሽ አንባር በአንገትሽም ድሪ አጠለቅሁልሽ፣ በአፍንጫሽ ቀለበት በጆሮሽ ጉትቻ በራስሽም ላይ ውብ አክሊል አደረግኩልሽ፣ በወርቅና በብር አጌጥሽ፣ ልብስሽም ያማረ በፍታ ሐረር ወርቅ ዘቦ ነበረ። ምግብሽም የላመ ዱቄት ማርና የወይራ ዘይት ነበር። እጅግ ውብ ሆንሽ፣ ነገስታት ለመሆንም በቃሽ። እኔ ከሰጠሁሽ ሞገስ የተነሳ ውበትሽ ፍጹም በመሆኑ ዝናሽ በአሕዛብ መካከል ገነነ ይላል ጌታ እግዚአብሔር ይላል። ይሄ ጥቅስ በምናነብበት ጊዜ እግዚአብሔር ለእስራኤል ሕዝቦች የተናገረው ቃል ነው እና እንዴት ባለ አነሳስ እንዴት ባለ አጠራር እግዚአብሔር የሰውን ልጆች እንደጠራ የሚያሳይ ነው እና የደረሱበትን መጠራት ወይም ያገኙትን እድል ያልተገባቸውን ነው እግዚአብሔር ጠርቶ
ከምን አይነት ማንነት እንደጠራን እየተናገረ ነው እዚህ ላይ። እና እስራኤሎችን እንዲህ ባለ መንገድ ነበረ እግዚአብሔር የዋጃቸው፣ የራሱ ሕዝብ ያደረጋቸው። ከራሳቸው የሆነ በእግዚአብሔር ፊት ፌቨር ለማግኘት ለመወደድ ያንን አይነት ስፍራ የከበረውን the chosen people የተመረጠ ህዝቦች ነን ብሎ የሚሉትን የሰጣቸው ራሱ እግዚአብሔር ነው። ከውበታቸውም የተነሳ ዓለማቶች ሁሉ ወደ እነሱ ተደንቀው በእነሱ ተደንቀው እየመጡ የሚያደንቋቸው የውበታቸው ሁሉ መንስኤ ማን ነው? እግዚአብሔር ነበረ። ውብ የመሆኗ ሚስጥሯ እግዚአብሔር ራሱ ነበረ። እና በትዳር ውስጥ ያለውን ነገር እንዴት ነው እዚህ ጋር አያይዘን የምናነሳው? ከሰኞ ከባለፈው ክፍል ጋር አንድ ስጋ የሚለውን ስናይ እግዚአብሔር የሰውን ልጅ ሲወድድ ወደ ራሱ ሲያፈቅረው አፍቃሪም ኢኒሺዬሽኑን የወሰደ የመጀመሪያውን እርምጃ የወሰደው ራሱ እግዚአብሔር ነው። ሰው አልፈለገውም እግዚአብሔርን። እንደውም በትዳር ዓለም ምንድን ነው የሚባለው? መፈላለግ አለባቸው አንዱም ሌላውም፣ ያኔ ነው አትሊስት የሚቀራረበው ይባላል። እዚህ ጋር ግን የእግዚአብሔርን ለየት ያደረገው ነገር ይሄ አጋፔ ፍቅር ያለው ትዳር እግዚአብሔር ዘላለማዊ ቃል ኪዳንን የመሰረተው ራሱ ነው የሰውን ልጅ እግዚአብሔር የፈለገው፣ ያውም ለመፈለግ እዚህም ግባ የማይባልን ፍጡር ማለት ነው። በራሱ ምርጫ የጠፋውን ፍጡር ነው እግዚአብሔር ወደ ራሱ የዋጀው። ለዚህ ሊኩራራ የሚወድ ማንም ሰው መኖር የለበትም። ምክንያቱም የሆነው እያንዳንዱ ነገር ከማን ነው? ከእግዚአብሔር ነው ማለት ነው። በእርሱ ጥበቃና እንክብካቤ ነው የእስራኤል ውብ መሆን የሚለው መጽሐፉም እኔ በሰጠሁሽ ነው የሚለው። እና እንደውም ሁለተኛ ቆሮንቶስ ላይ ሳይሆን ሕዝቅኤል ላይ 16-15 ላይ ነገር ግን በውበትሽ ተመካሽ፣ ዝናሽንም ለአመንዝራት ተጠቀምሽበት፣ ከአላፊ አግዳሚ ጋር ያለ ገደብ አመነዘርሽ፣ ውበትሽም ለማንም ሆነ። ይሄ ነው የሚከተለን። ስላገኘነው ጸጋ ስላገኘነው እድል መኩራራት ሲመጣ እጣ ፋንታችን ይሄ ነው የሚሆነው። እና ባወቅነው እውቀት ልክ ተመርጠናል፣ ለእግዚአብሔር ቅርብ። አንዳንድ ሰዎች በህይወታችን ከእግዚአብሔር ጋር ጥሩ ሪሌሽንሽፕ ሲኖረን ራሳችንን ለእግዚአብሔር በጣም ቅርብ እንደሆንን እና ሌሎች በጣም ለእግዚአብሔር ሩቅ እንደሆኑ ብለን እናስባለን። እጅግ በጣም ስህተት ነው። ለውድቀት ነው የሚዳረገንም ማለት ነው። የራስ ጽድቅ የመርገም ጨርቅ ነው እንደሚለው ቃሉ ማለት ነው። እና እስራኤል ላይ የደረሰው ውድቀት አስቡት እንግዲህ። መሲህን ሲሰብኩና ሲጠብቁ የነበሩ ህዝቦች መሲህ በማዕከላቸው ተገኝተው እንዳይቀበሉት አይናቸው እንደዛ እንዲታወር ያደረጋቸው ያላቸው ኩራትና ተመርጠናል በሚል ትምክህተኝነት እግዚአብሔርን ስለናቁት ነው። እና በጣም መጠንቀቅ እንዳለብን ነው። ለዛሬ እኛ ከዚህ ምን እንማራለን፣ ምን እንወስዳለን ብል የእያንዳንዳችን ገመና የተሸፈነው በእግዚአብሔር ፊት ነው። እርቃናችንን ነው። ጋብቻ እርቃን ነው አይደለ? እግዚአብሔር ፊት ስለኛ ድብቅ የሆነ አንድም ነገር የለም። እና ለብሰን ሰዎች ፊት ወተን ስናወራ፣ ዕለት ዕለት ኑሯችን ውስጥ ስንንቀሳቀስ ይሄ ጸጋ የሚባለው ነገር አንደኛ ምህረትንም ነው የሚያሳየው። ሁለተኛ ደግሞ ገመና ከታቻችንን ስለሆነ ነው። የእያንዳንዳችን ማንነት ሁሉ ነገር ቢወጣ ማንም ፊት መቆም አይችልም። ይሄንን ገመናችንን ነው እግዚአብሔር የቻለው። ይሄን የረሳን ቀን፣ የተኩራራን ቀን ውድቀታችን እጅግ በጣም የከፋ ነው የሚሆነው። ይሄ ነው መልእክቱ ላይ በጣም የኛ የውበታችን ምርጭ ለብሰን የመውጣታችን፣ ሰዎች ፊት ጥሩ ሰው የመባላችን፣ ያለን ሰላም፣ ያለን ኤቭሪቲንጋችን ራሱ እግዚአብሔር ነው ምንጩ። ይሄንን ሰጪውን ያላስተዋልን ቀን ውድቀታችን የከፋ ነው የሚሆነው ማለት ነው። እና ለዚህ ሁሌም ምንድነው ማድረግ ያለብን ካለን ሀምብል መሆን አለብን። ክርስቶስ ምን አለ? እኔ ትሁት እንደሆንኩኝ ብሎ ተናግሯል። እና ትህትናን ማወቅ አለብን። ሁሌም ደግሞ ለእግዚአብሔር ራሳችንን ሰሚት ማድረግ አለብን ዕለት ዕለት። ምክንያቱም ስጋ የሚፈልገው ሌላ ነው። ለዚህ ራሳችንን ዕለት ዕለት በቃሉ በጸሎት ራሳችንን ለእግዚአብሔር ሰሚት ማድረግ አለብን። ያኔ ሲሆን እግዚአብሔር ላሰበልን ላቀደልን ዘላለማዊ ግንኙነት ላለው ትዳር የታጨን እንሆናለን ማለት ነው። ሙሽራውም ደግሞ ዳግም ሲመጣ እኛም
ለእግዚአብሔር የተገባን ሆነን መቅረብ የምንችለው ዕለት ዕለት በዚህ አይነት ልምምድ ውስጥ ስንሆን ነው። ካልሆነ ግን ውድቀታችን እግዚአብሔርን እናውቃለን እያለን በመገለጡ ማለዳ ደግሞ አላቃችሁም ከኔ ዞር በሉ ከሚለው ነው የሚሆነው። ለዚህ ይህንን አስተውለን የዕለት ተዕለት ምርጫችን ማድረግ አለብን የሚል ሐሳብን አግኝቼበታለሁ። እግዚአብሔር ይስጥልኝ ወንድሜ ገመቺስ፣ ጥሩ አድርገህ ያቀረብከው። ወደሚቀጥለው ወደ ጋሽ አዲሴ ሳልፍ በጣም በመጽሐፍ ቅዱሳችን ውስጥ ብዙ ልብን የሚነኩ ታሪኮች አሉ። እኔ ከመጽሐፍ ቅዱስ ውስጥ ስለ ሆሴ ምዕራፍ 1 ቁጥር 2፣ ሆሴ ምዕራፍ 3 ቁጥር 1፣ በአጠቃላይ የሆሴ መጽሐፍ ስለ ሆሴ የተጻፈው ነገር ስመለከት ልቤ በጣም ስለ ሆሴ ያለኝ ሁኔታ በጣም ይገርመኛል። እግዚአብሔር በዚህ የሆሴ አመንዝራ ሚስት በሚለው ላይ እግዚአብሔር ምንድነው ሊያስተምረን የወደደው የፈለገው? እዚህ ላይ አንተም እንደጠቀስከው የዕለቱ የማክሰኞ ዕለት ትምህርቱ ርዕሱ የሆሴ አመንዝራ ሚስት ይላል። በጣም ይደንቀኛል። ሳጠናም ድሮም ቢሆን ሳስብ እግዚአብሔር በእውነቱ ለምንድን ነው ሆሴን ይህችን ያልታመነችውን ኃጢአተኛን አመንዝራ የሆነችውን ሴት እንዲያገባት የሚጠይቀው የሚለው ሁኔታ በምናይበት ጊዜ በእውነት ለእኔ ብቻ ሳይሆን ለብዙ በዛን ጊዜ ቢሆን ያልተለመደ ከባድ ጥያቄ ነው። በወቅቱ ነቢዩ የእስራኤል ልጆች እግዚአብሔር የሚወዳቸው ነበረ፣ መልካም ያደረገላቸው የተጠነቀቀላቸው ነበረ። ነገር ግን ያም ሆኖ እሱን ትተው ወደ ጣዖታት አካባቢ አምልኮ ክናን የዛ አካባቢ ያሉትን ጣዖታት ባህረይ ሌሎችንም ሲጠቀሙበት ፕራክቲስ ያደርጉ ነበር፣ ሲለማመዱበት ነበረ። በዛ ሁኔታ ያለውን ህዝብ እስራኤልን ለማስተማር ስለፈለገ በእኛ አእምሮ ሊገመት የማይችለውን እጅግ እንግዳ የሆነውን ነቢዩን ሄደ አመንዝራ ሴትን አግባ የሚለውን ተናገረ። እኔ በእውነቱ መጽሐፉን ባነብ ጥሩ ነው። ሁሉንም ቤዝ የሆነው መጀመሪያ ሆሴ ምዕራፍ 1 ቁጥር 2 እና ሆሴ ምዕራፍ 3 ቁጥር 1 አነባለሁ። እንዳለ በኦንላይንም የምንከታተል ሰዎች እነዚህን በትኩረት እንድናይ ይፈልጋለሁ። እግዚአብሔር መጀመሪያ በሆሴ በተናገረ ጊዜ እግዚአብሔር ሆሴን እንዲህ አለው፣ ምድርቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ ጋለሞታን ሴትና የግልሙትናን ልጆች ላንተ ውሰድ አለው። ይህ 2 ቁጥር ነው። እንግዲህ ይወቁ ጋለሞታና ግልሙትና ልጆችን ውሰድ አለው። ሶስተኛ ላይ 3:1 በማነብበት ጊዜ ደግሞ የእስራኤል ልጆች ወደ ሌሎች ቅድም በመግቢያ ለመግለጽ ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥን ቢወዱ እንኳ እግዚአብሔር እንደሚወዳቸው አንተም ወሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ ብሎ ሆሴ ይናገራል። በጠቅላላ ትምህርታችን የአመንዝራይት ሴት አግባ ብሎ በዛ ላይ ይታያል። በርዕሱ ላይ የተጠቀሱ ጥቅሶች ብዙዎች አሉ፣ አንብበናል። እኔ ዝርዝር አልሄድም። በእውነቱ ሆሴ ታማኝ ያልሆነችውን ማግባቱ የሚያሳየው እግዚአብሔር ታማኝ ያልሆነው የእስራኤል ልጆች አሉ። እግዚአብሔር እንደዚህም ታማኝ ባይሆኑም ኃጢአት ቢሰሩም አልተዋቸውም፣ ይወዳቸዋል። የእግዚአብሔር ፍቅር ምን ኃይል እንደሆነ ያለ ገደብ እንደሆነ የሚያሳይ ነው። ስለዚህም ነው በንስሐ እንዲመለሱ እድል ሰጣቸው። ሆኖም ልብ እናድርግ፣ በኃጢአት በሚመላለሱበት ጊዜ ኃጢአት ከእግዚአብሔር ርቆ በሚሰሩበት ጊዜ እግዚአብሔር ቀጥቷቸዋል። ዲሲፕሊኒንግ ይባላል። መጨረሻ ፍርድ ግን ለእኛም ይሁን ለእስራኤል ልጆች እግዚአብሔር በሚገለጥበት ጊዜ
ለሰራነው ዋጋ የማይቀር ነው። ስለዚህ ነው እግዚአብሔርን ቢመለሱ እግዚአብሔር ይቅር እንደሚል እግዚአብሔር አፍቃሪ መሆኑን ያሳያል። እና እዚህ ላይ የምናየው ደግሞ እግዚአብሔር የሚወዳትና የሚያፈቅራት እስራኤል የተባለችውን በምስትነት ቢመርጣትም በተደጋጋሚ በእርሱ ላይ ማገጠች ነው የሚለው። ዋናው በዚህ ምክንያት ነው። ይህን ለማስተማር ነው። ሆኖም መሐርና የፍቅር አምላክ በመሆኑ እጅግ በሚገርም ሁኔታ መልሶ የራሱ አደረጋቸው እስራኤልን። እንግዲህ በዚህ ሁኔታ እያለን 3 ነገሮችን እንድናየው ፈልጋለሁ። አመንዝራነት ማለት ዝሙት ምንድን ነው? አመንዝራነት ዝሙት ምንድን ነው የሚለውን እንድናይ እፈልጋለሁ። ከዛም በጥቅሶቹ በቀረበው ሁኔታ አይተን ስናበቃ፣ ሁለተኛ ደግሞ ከሆሴ የምንማራቸው ትምህርቶች ምንድን ናቸው? ሶስተኛ ደግሞ የብሉይ ኪዳን ጊዜ ጥንት የነበረው ኃጢአት ዛሬስ ቤተክርስቲያን ትደግማለች ወይ? እየደገመች ነው? የሚደግማቸው ከሆነ በምን አይነት መንገዶች ነው? ቤተክርስቲያን በምንልበት ጊዜ ኮርስ እኛም በዛሬ ጊዜ ያለን እንደ ብሉይ ጊዜ እስራኤሎች ምን አይነት ኃጢአት እየሰራን ነው? ታዲያ ከሆነን ደግሞ ከሰራንም እግዚአብሔርን ተመልሰን ወደሱ ይቅርታ ጠይቀን ወደሱ እንድንመለስ ይጠይቃል። እና ወደ ዝርዝሩ ስንል አመንዝራነት ወይም ዝሙት ምንድን ነው በሚለው ላይ ቅድም ወንድሜ አንዱን ስጠቅስ ሰምቻለሁ። ገመችስ አንዳንድ ጊዜ መኩራራት አለ፣ መንፈስ ክብርነት ይሰማን፣ ፕራይድ፣ ስፒሪቹዋል ፕራይድ ሊሰማን ይችላል። ይሄን ሰራን፣ ይሄን አደረግ፣ ይሄ በእግዚአብሔር መንገድ አንድ አመንዝራነት ወይ እንደ አመንዝራነት ይቆጠራል። በነገራችን ምንዝርነት በምንልበት ጊዜ 2 አይነት ነው በዛሬ ትምህርታችን የምናየው። አንደኛ አካላዊ ምንዝርነት which is exactly የጎሜር አይነት ነው። ሌላው ደግሞ የመንፈሳዊ ምንዝርነት የሚለው የእስራኤል ልጆችን በተመለከተ ነው። ሆኖም ሁለቱም የተያዙ ናቸው። ሁለቱም ኃጢአት ነው። ነገር ግን እዚህ ላይ እግዚአብሔር ሄዶ እችን ሴት አግባ ሲል እግዚአብሔር ባዘዘው መሰረት አገባት። ሲያገባም በነፃ አልወሰደም። የሚገርመው ነገር ከዛ 1 እስከ 3 ብታነቡት ሆሴ ላይ ገንዘብ ከፍሎ ነው። እንግዲህ 15 ብር የሚለውን እኔ ብሩን ይህንን ከመውሰድ ይበልጥ ዋጋ ከፍሎ ነው የሚለውን ቢወስድ ይቻላል። ይሄን ያህል ገብስ ይሄን ያህል ብር ከምንወስደው ሆሴ እችን ሴት ነፃ ለማድረግ ወደ እሱ ለመውሰድ በመሰረቱ ለአእምሮ ከባድ የሆነውም በዝሙት ላይ ያለችውን ሚስቴ አድርጌ እንደገና ለመውሰድ ብሎ ፈቃደኛ መሆኑም የሚደንቀኝ ነው። ምን ያህል ታማኝነቱን ለእግዚአብሔር ታዛዥነቱን የሚያሳይ ነው የእሱ ትምህርት የሚያሳየው። እና ይህ ሆሴ እንዲህ አድርጎ ከፍሎ ነፃ አወጣቸው። የልጆቹንም በአባትነት ከሱ የወለዳቸውም ከሌላም ሊሆኑ ይችላሉ። ግን ሁሉንም እንደ ልጆቹ አድርጎ እንዳፈቀራቸው ወደ ህይወቶ የተሻለ ህይወት እንዲሆን ግንኙነት በፍቅር አሳይቶ እንደመለሳቸው እናገራል። እግዚአብሔርም እንዲሁ ነው የሚወዳትን እስራኤልን የመለሰው። እና ወደ ዝርዝሩ በምናይበት ጊዜ እንደው አንዳንድ አለፍን ከጊዜ አኳያ ለመጥቀስ ያህል አንዱ ዝሙት አመንዝራነት የሚባለው አዶላትሪ የጣዖት ማምልኮ ነው። ምንድነው ጣዖት ማምልኮአችን? እያንዳንዳችን ነው የእስራኤል ጊዜም የነበረ ነው። ብልጽግና ሀብት መፈለግ ነው፣ ዕቃ ንብረት መኖር ነው። ከእግዚአብሔር ይበልጥ የምንወደው ማንኛውም ነገር አዶላትሪ፣ ይሄ ጣዖት ነው። ጣዖት ደግሞ እግዚአብሔርን ምሎ ይወቁ አንደኛ ትእዛዙ ላይ ምሎ ሌላ አማልክት በፊት አይሁን የሚል ነው። አዎ የጎሜሯ ደግሞ ዋናው ቀጥታ ትርጉሙ ላይ ብናየው የ7ኛ ትእዛዝ አታመንዝር የሚለው ነው ያደረገችው። ሄሎ ወገኖች፣ ብዙ እኛ የምንሰራቸው ጣዖቶች አሉ። እነዚህን ጣዖቶች ካላስወገድነው ልንቆጥር አንችልም። ራሱን የቻለ ነው። በኃጢአት ውስጥ እንጨማለቃለን።
ግን ጌታ በሚመጣበት ጊዜ ለፍርድ እንቆማለን ማለት ነው። ከዛ እግዚአብሔር ይሰውራል። ሁለተኛ ዓለማዊነት ነው። ዓለማዊነት የዓለም አካባቢ ብዙ ባህሪዎች አሉ። የህይወት ኑሮች፣ አናናሮች ከመጽሐፍ ቅዱስ ትምህርት ጋር የሚጻረሩ የሚቃወሙ ትምህርቶችን በህይወታችን የምናደርግ ከሆነ እንደ ዓለማዊ ሰዎች የምንሄድ ከሆነ የክርስቶስን የማንመስል ከሆነ በእውነቱም ይሄም አንዱ አመንዝራነት ነው። ሌላው ኢሞራሊቲ ነው። ይሄ ግብረ ገብነት በሚለው ነው የወሰድኩት እና በብዙ መንገዱ ይህንን ትርጉም ራሳችሁ ወስዳችሁ አንብቡ። ጥቅሶችም አሉ። በእውነት ጊዜ የለኝም። ኤፌሶን 4:29 ብታነቡት ይናገራል። ቆሮንቶስ 1:6-18-20 ብታነቡት ጥሩ ነው። ሌሎችም አሉ። እዚህ መከፋፈል፣ ጥላቻ ይህንን የሚፈጥሩ ድርጊቶች የምንፈጽም ከሆነ በእውነቱ እግዚአብሔር የማይወደውን ነገር እያደረገንና እግዚአብሔር የሚጠላውንና እያደረገንና መከፋፈልንና ጥላቻን በሰው በመካከል መፍጠር የለብንም፣ መሳተፍም የለብንም። ይህንንም ደግሞ የወቆ ከመንፈስ ፍሬዎች ወይም ፍሬ ያልሆኑት ውስጥ አንዱ ነው። ገላትያ 5:20-21 ያለውንም ብታነቡ ትችላላችሁ። የመንፈስ ፍሬዎች ምን አይነት እንደሆኑ ማድረግ ያለብንን ማፍራት ያለብንን ይሄ ነው። የመንፈሳዊ ኩራት የሚለውን ቅድም ጠቅሷል። ብዙ በዛ ባልፍ ይቻላል፣ ብዙ አልቆዩ። ሌላው ይቅርታ ማድረግን እምቢ ማለት። እኔ እንዲህ አድርጎኝ ኩራት፣ እኔ ይቅርታ አላድርግም፣ ይቅርት ምን እሱን ከመጠየቅ እኔ ሰማይ ቢቀርብኝ ይሻላል የሚሉ ሰዎችም አሉ። ይሄ አይነት የሚያሳየን ሁሉ ዓለማዊነት፣ የእግዚአብሔር ምንዝርነትን የምንዝርነት ኃጢአት የምንፈጽም መሆናችንን ያሳያል። ይቅርታ ማናደርግ ከሆነ ይሄ በማቴዎስ 6 ላይ የተጻፈው ይቅርታ ማድረግ እንደሚገባን ያሳያል። ሌላው ደግሞ አለመታዘዝ፣ እግዚአብሔር የሚለውን ቃል አለመታዘዝ በእውነቱ ከአመንዝራነት ይቆጠራል። ስለዚህ እነዚህን ይመስላል። አመንዝራነት ምንድናቸው የሚለውን ዝርዝሩ ላይ ናን። ከዛ ሁሉ ደግሞ በእውነቱ እኛ ደግሞ ምንድነው ከዚህ ከሆሴ የምንማራቸው ትምህርቶች አሉ ወይ የሚለው ከሆሴ የምንወስደው ትምህርት አጠቃላይ የሆነው አንኮንዲሽናል ያለ ገደብ የሆነ ፍቅር እግዚአብሔር ያሳየንን እኛም ለወገኖቻችን ለሌሎች ማሳያዝ አለብን። ሆሴ በእውነቱ በሰው ደረጃ ሊሆን የማይገባውን ኃጢአተኛውን አመንዝራይቱን ሴት ነው የወደደ ተመለሰ። በዚህ ነው በእግዚአብሔር ተምሳሌት ነው ሆሴ የሚታየው። ኦኮስ ገሞራ የምትታየው እንደ እስራኤል በእስራኤል ተምሳሌት ነው የምትታየው። እና በእውነቱ እግዚአብሔር ቤተክርስቲያናትን ሰውን ይወዳል። የእግዚአብሔር ደግሞ ኃጢአተኛውን አምፀን በሄድንበት አልተሆንም። እኛን ስለሚወደድ ሁልጊዜ ለይቅርታ ለንስያ ጊዜ ስትሆን በንስያ ተመለስ ብንመለስ ሊቀበል ፈቃደኛ ነው። ኢትስ ጋድስ አንኮንዲሽናል ላቭ ነው ከውሴ የምንወስደው። ሌላ ደግሞ የመንፈሳዊ ምንዝርና ውስጥ ስንገባ ኃጢአት ውጤት አለው፣ ቅጣት አለው። እወቁ። የእስራኤል ልጆችም ለጠላቶች አሳልፎ ነው የሰጣቸው። በህይወታቸው የኃጢአት ምንዝርና ወይም የመንፈስ ምንዝርና የፈጸሙ ጊዜ እግዚአብሔር ተዋቸው፣ አጋለጣቸው። ያ ጊዜያዊ ነው፣ ዲስፕሊን ማድረጊያ ነው። እኔንም እናንተንም እያንዳንዳችን እግዚአብሔር ዲስፕሊን የሚያደርገው መንገድ ይኖራል። በመጨረሻ ግን ለፍርድ ቀን እንዳንጋለጥና እንዳንጠፋ በይቅርታ መመለስ አለብን። የሌላው ሶስተኛ ልጥቀስና የቀረውን ልተው። ኢምፖርታንስ ኦፍ ፌይትፉልነስ፣ ታማኝነት እጅግ አስፈላጊ። ሆሴ ታማኝ ነበረ፣ ሚስቱ ግን ታማኝ አልነበረችም። እግዚአብሔር ለእስራኤል ልጆች ታማኝ ነበረ፣ እስራኤል ልጆች ታማኝ አልነበሩም። እንደዚህ በቤተ ክርስቲያን ውስጥ ታማኝ ሆነን መኖር ይገባናል። ይህንን ልንይዝ ይገባናል። ስለዚህ በእውነቱ መጨረሻ ላይ የብሉይ ኪዳን ኃጢአት ምን እየደገመችው በምን መንገዶች ነው ይላል። የእስራኤልን ኃጢአት እየደገመን ነው። እኔ ቅድም የተነገሩት ሁሉ
ኃጢአቶች እኛም እየደገምናል። እግዚአብሔር ይሰውረን፣ ይጠብቀን፣ ያድነን። ወደሱ መመለስ ስፒሪቹዋል መንፈሳዊ ምንዝርና ጣዖት አምልኮች እያደረግናል። ይህንን መጠንቀቅ አለብን። በሐሰት ትንቢትን መተረጎምን፣ በሐሰት መመስከርን፣ ሰንበት ትእዛዝን አለመጠበቅን፣ ብዙዎች ነገር ኮምፕሮማይዝ ላይፍ ኮምፕሮማይዝ እያደረገናለን። እግዚአብሔር ስመጣ ይጠይቀናል። የሐሰት ነቢያቶችን ትምህርትን መከተል፣ ይሄ ሁሉ አለ። እነዚህ ሁሉ በአሁኑ ጊዜ ተስፋፍቶ ይገኛል። እኛም አድቨንቲስቶች የሚገርመን ቤተክርስቲያን ውስጥ ብዙ አንዳንድ ነገሮች ጊዜ የለኝም ኮምፕሮማይዝ እየተደረገ ያለ መጠንቀቅ አለብን። ኮርፖሬት የሚያምነው አንድ ሌላ በኮርፖሬትነት ይጠየቃል። በግል እኔ በኢየሱስ ፊት ራሴ እጠየቃለሁ። እያንዳንዳችን ተጠያቂዎች ነን። በእምነት ታማኝ ካልን ነው እግዚአብሔር ይጠይቀናል። ደግሞ አመፀኛና ካልታዘዝነው በፍርድ ቀን እንቀርባለን እና ይህንን የጸሎት ህይወታችን ምን ይመስላል? ጸሎት ህይወታችን የቀዘቀዘ ግድየለሽ ኑሮ የምንኖር ከሆነ በእውነቱ መንፈሳዊ ምንዝርና እየፈጸምንን። ይሄንንማ የብሉይ ኪዳን ሰዎችም ያደርጉ ነበረ። ዛሬ በአዲስ ኪዳን በክርስቶስ ምሕረት ጊዜ የምኖርም ሰዎች ምን እያደረግንን? ህይወታችንም አሁንም ቢሆን ይህን እየፈጸምን እንገኛለን። ስለዚህ ወገኖች በእውነቱ ያንን ብሉይ ጊዜ የተደገመውን ኃጢአት ቤተክርስቲያን በሚል ጊዜ አባላት ነው እኛም እየደገምን እንዳንኖር እግዚአብሔር በፈቃዱ በመታዘዝ በሱ በመታመን ምን ጊዜ የሚሆን ምንም ውስጥ በምናልፍበት እሱ አለ። አንዳንድ ጊዜ ጥያቄ መጠየቅ ሊገባን አይችልም። አብርሃምን ውጣ ብሎ ሂድ ባለ ጊዜ ለምን በማያውቅበት ልጁን እንደ መስዋዕትነት ስጥ የማይቻል ከባድ ነገሮችን ነው። ይሄም ሆሴም ነገር ይሄን ነው። እግዚአብሔር ያደረጋቸው ብዙዎች ነገር እግዚአብሔር ሁሉ ያውቃል። መጠየቅና መጠራጠር አይገባንም። በምንም ውስጥ በምናልፍበት ጊዜ እግዚአብሔር መታመን አለብን። እግዚአብሔርን እንድናደርግ ይርዳን። አሜን። ጋሽ አዲሴ በጣም በሚገባን መልኩ ጥሩ አድርገን ያስቀመጥከው እግዚአብሔር ይስጥልኝ ማለት ወዳለው። ሆሴ ይችን ሴት ልትወደድ የማይገባትን በገንዘብ ገዛት። እኔና እናንተን እግዚአብሔር በገንዘብ አይደለም በደሙ ነው የገዛን። የማንወደድ ልንገዛ የማይገባን ነገር ግን በደሙ እኔና እናንተን ገዝቶናል። ወደ ወንድሜ ገመችስ አልፋለሁ። በመጽሐፍ ቅዱሳችን ዘፍጥረት ምዕራፍ 24 ከ1 እስከ 4 ላይ ይስሐቅ ርብቃ ይላል። እግዚአብሔር በጣም የባረካቸው ጋብቻዎች አሉ፣ የአብርሃምና የሳራ እንዲሁም ይስሐቅና ርብቃ ይላል እና በዚህ ላይ ምንድን ነው እግዚአብሔር አንተን ያስተማረ? በመጽሐፍ ቅዱስ ውስጥ ከተጠቀሱት ትላልቅ ጋብቻዎች መሃል አክቹዋሊ ከአብርሃም እና ከሳራ ቀጥሎ የይስሐቅና ርብቃ ወደ ትዳር ሊመጡ የቻሉበት መንገድ በጣም በብዙ ታሪክ ይነሳል እና ብዙ ወጣቶችም እሱን እንደ ምልክት እየተጠቀሙት የኔ የህይወት አጋር የሆነው ወይም የሆነችው በእንደዚህ አይነት ምልክት ያላት እያሉ እንትን ይላሉ እና እንደውም አንድ ፓስተር ሲናገር ምልክት አታደርጉ የይስሐቅና የርብቃን ትዳር እያነሳችሁ ብሏል እና ከዚህ እግዚአብሔር ምን እንድንማር ፈልጎ ነው ብለን እንድናጠና ነው። የይስሐቅና የርብቃን የጋብቻቸውን አፈጻጸም ስርዓት ዛሬ እያጠናንበት ካለው አንፃር እንዴት ነው የምንመለከተው ነው። ይስሐቅ የአብርሃም ልጅ ነው። አብርሃም ወደ ስተርጅናው እየቀረበ በመጣ ጊዜ ከሎሌው እጅግ በጣም ጠቢቡን የሆነውን ጠርቶ ወደ ራሱ ከየት ሚስትን እንዲያመጣለት ጠየቀ። ከዘመዶቹ ሀገር ሄዶ ለልጁ ይስሐቅ ሚስትን እንዲያመጣለት ጠየቀ። ከማን እንዳይሆን ነው በግልጽ የተናገረው። ከከነዓናውያን ሴቶች ልጆች ጋር እንዳይጋባ ከዘመዶቹ ሄዶ እንዲያመጣ አብርሃም ተናገረ እና ያ ለእኛ ምን ያሳየናል? እንደው በዚህ ዘመን እንደሚባለው ሰዎች መሃል ያለው ከዘር ጋር ተያይዞ እግዚአብሔር ዘረኛ ነው እንዴ? ከራሱ ዘር ሌላ ዘር ጋር ሄዶ እንዳይቀላቀል ነው እንዴ ብለን ካልን መጽሐፍ ቅዱስን ሁሌም ስናጠና አንደምታውንም ማየት መልካም ነው ብዬ አምናለሁ እና ከነዓን ማን ናት?
ምንስ ነው በውስጧ ያለው ብለን ስንመለከት የአመንዝራዎች ሀገር የሆነች ጣዖትን አምላኪዎች የሆኑበት ሀገር ናትና እግዚአብሔር ምርጦቹን መጠበቅ ይፈልጋል። ለዚህ ይስሐቅ ከከነዓናውያን ጋር ቢጋባ ሊኖረው የሚችለውን የላይፍ ስታይል ምን እንደሆነ ያውቃል። ለዚህ ከዚህ አንጻር ነው እንጂ እግዚአብሔር ከሌላ ምንም አይነት አንደምታ ጋር እንዳልሄደ፣ ምክንያቱም አብርሃም የእግዚአብሔርን ሐሳብ ስለሆነ የሚኖረው ያንን ነገር እንድንመለከት እፈልጋለሁ። እና ርብቃም ደግሞ የተጠራችው እጅግ በጣም ሩቅ ከሆነ ሀገር ነው። እንግዲህ አጠገቡ ምንም እኮ ቢሆን ሁሉም የከነዓን ሴቶች መጥፎ ናቸው ማለት አይደለም ማለት እጅግ መልካም አሉ። ልክ ሰለሞን እንዳለው ይቅርታ ሳምሶን እንዳለው በዓይኑ የገባችው ደሊላ እኮ መልካም መስላት አይታው አይደለ? ከዛ የመጨረሻውን ደግሞ እናውቃለን ህይወቱ እንዴት እንዳከተመ። ያ አይነት ታሪክ እንዳይከሰትም ነው አንድም እና ርብቃን ከዚህ ከሩቅ ሀገር ነው ያመጣት። እንደውም ይሄ ነገር ለኛ ምን ያሳየናል ብሎ ይጠይቀናል ትምህርቱ ላይ እና እግዚአብሔር ከምን አይነት ሩቅ ቦታ እንደጠራን እንዴት የራሱ እንዳደረገን ልንማርበት የምንችለው ነው። እና እንደውም እዚህ ጋር አንድ ነገር እንድናስተውል የምፈልገው ከዚህ በፊት ላይ ባጠናነው ላይም ስለ የሆሴ አመንዝራ ሚስት በሚለው ላይ በተነሳው ሐሳብ ላይ እጅግ በጣም የማረከኝ ነገር አለ። እግዚአብሔር የማይገባንን ስፍራ ሰጠን። በመጀመሪያ ደረጃ ሳንወደው ሳንፈልገው የራሱ አደረገን፣ ዋና ትምህርቱን ስንመለከተው። ከዛን አልፈን ደግሞ የተሰጠንን የተገባንን ቦታ ጥለን ወድቀን ተገኘን። ከዛ በሆሴ ታሪክ አድርጎ ደግሞ ነገረን እንዴት ያለን አመንዝራዎች፣ እንዴት ከእግዚአብሔር የጠፋንን። እኔ እንጃ በዚህ ዘመን ሰው የሚመስለው እንዲሁም ለመፋታት ምክንያት የሚፈልግ ነው ሁላ የሚመስለው። በቃ አይደለም እንደዚህ አይነት ማንነትን ያላትን ሴት አግብቶ መኖሩ ይቅርና ምክንያት የሚፈላለግ ሁላ ነው የሚመስለኝ ለጥቂት ነገር። እና እግዚአብሔር ግን እንደው ስሜቱን ሁላ እግዚአብሔር ስሜት አለው ባይዘው ማለት ይሄ ግዑዝ አድርገን አናስበው ምን ያህል ልቡን እንደሰበርን የሰው ልጅ እንደዛ እግዚአብሔር ራሱን አሳልፎ ሰጥቶ ሲናገር ነበረ። በገንዘብ አይደለም የተገዛ ነው፣ ላይ የቢል ኤክስቼንጅ አይደለም የተደረገው፣ ደም ነው የፈሰሰው። በዚህ አይነት ቃል ኪዳን እግዚአብሔር ዘላለማዊ የሆነውን ቃል ኪዳን አስሮ የሰው ልጅ እንደገና ይወድቃል። ያ ውድቀት ምን ያህል እግዚአብሔርን እንደሰበረው፣ ምን ያህል አንተ ከጋለሞታዊቷ ጋር ተጋብተህ ስትኖር ምን አይነት አሰቃቂ አይነት ህይወት እንደምትኖር እግዚአብሔር ላይ እንደዛ እንደሆንበት ነው። ግን እግዚአብሔር ይመስገን እግዚአብሔር የሚችል አምላክ የሚምር አምላክ መሆኑን ለማሳየት እንጂ የኛን ያስቸጋሪነት ልክ ወይም ደግሞ የማይገባን እና በቃ ያለቀልን እንደሆነ ለማሳየት አይደለም። እና እንደዛም ሆነን እንደዛም አይነት ሰዎች ሆነን ሳለ እግዚአብሔር ምን አረገን ነው ምነው አሁን በምና እያጠና ነው ባለው ክፍል ላይ ወደ ይቅርታ ወደ ፍቅሩ ነው ድጋሚ የሚመልሰን። እንደዛ ስለሆነን የሚፈታን አይደለም፣ ከኛ ቃል ኪዳኑን የሚያፈርስ አምላክ አይደለም። ምክንያቱም ለቁጣ የዘገየ ለምህረት የፈጠነ ትላንትናችንን የማያስታውስ በዛሬነታችን ሊቀበለን የሚፈልግ ማለዳ ማለዳ በምህረት የሚያነቃን ትላንት እንደዚህ አድርገውኛል የማይል ገመቺስ እንደዚህ ነው ብሎ ገመናይን ሰው ፊት የማያወጣ ገመናይን ከታች የሆነ ገብቷቸዋል አይደለ? የእግዚአብሔር ማንነት ይሄ ነው። ይሄንን ቃል ኪዳን ነው እየጠበቀ ያለው። እና ከነዚህ ሁለቱ ወጣቶች ትዳርም ምንድን ነው የምንማረው ብለን ካልን ለእግዚአብሔር ያለንን ፍቅር የሚያጠናክሩ የየዕለት ተዕለት ተግባሮታችን ላይ ትኩረት አድርገን መስራት አለብን። ምርጫችንን ማስተካከል አለብን። ይስሐቅን ከዘመዱ ሄዶ አብርሃም እንዲያገኝ ያደረገበት ምክንያት ምርጫውን ማስተካከል ስላለበት ነው። ምክንያቱም የየዕለት ተግባሩ የሚኖረው የትዳር ልምምድ እግዚአብሔርን ያሳያል ማለት ነው፣ ወይም ደግሞ ከእግዚአብሔር ውጭ ከሆነ ያንንም ያሳያል ማለት ነው። ለዚህ በምርጫዎቻችን ላይ እጅግ በጣም ጥንቁቅ መሆን መቻል አለብን። በጣም ኤክስኪውዝ እየበዛ ነው። ቅድምም ሲባል ነበረ፣ አባታችን አቶ አዲሴ እየተናገሩ ነበረ። በጣም እንደው ውሸቱ በሁሉም ዘንድ ስለተለመደ ውሸት ሆኖ እስከማይታይ ድረስ ደርሷል። ኃጢአቱ በሁሉም ሰው ዘንድ ስለታወቀ በቃ ኃጢአት መሆኑ የቀሩ ብዙ ነገሮች አሉ። እኔ አስታውሳለሁ ልጅ እያለው የማይደረጉ ነገሮች እንዴት ነው ምናምን የሚባሉ ነገሮች አሁን ሁሉም ተላምዶት ነገር ዝም ስለተባለ ያን መደረጉ ሰዎችም ስለማይጠየፉ ኃጢአት መሆኑ ላይ የቀሩ ነገሮች አሉ በጣም። ሆኖም ሳለ ግን
በትዳር ውስጥ ማወቅ ያለብን ሪሌሽንሺፑ ወይም ግንኙነቱ የእነዚህ ሁለቱ ግለሰቦች ሪሌሽንሺፕ ብቻ ነው። ለዚህ በጣም እርግጠኞች መሆን ያለብን እንደ ማህበረሰቡ ወይም ደግሞ እንደ ምዕመናን ሳይሆን ራሳችንን ማየት ያለብን ክርስቶስ ለየግላችን ነው። ለዚህ የሚያድነንም በግላችን ነው። ለዚህ በጣም አካሄዳችንን ዕለት ዕለት ጥንቁቅ በሆነ መንገድ መፈተሽ አለብን። የስሙላ ወይም የልምምድ ጸሎትን ብቻ ማድረግ ሳይሆን ከዛ ያለፈ፣ ምክንያቱም ትዳር የሚዘልቀው ፉል የሆነ ኮሚትመንት ሲኖር ነው አይደለ? ያም ሲፈልግ ሌላም ሲፈልግ እርስ በራስ ደግሞ ወደ ማደግ ሲሄዱ ነው። ለዚህ ያለንን ሪሌሽንሺፕ ለመጠበቅ ከእግዚአብሔር እንደመጣ ሁሉ እኛም ደግሞ ልባችንን እንድንከፍት ያስፈልገናል። ምንም ያህል እግዚአብሔር ይሄን ሁሉ ቢመጣ ሳንፈልገው ቢፈልገንም ከራሱ ጋር ቢያዋህደንም ምሕረቱንም ቢያበዛልንም ስቲል ግን ማተር የሚያደርገው ለመዳናችን ትልቁን ሚና የሚጫወተው የኛ መፍቀድ ነው እንጂ እግዚአብሔር በግድ እያንዳንዳችንን አሳምኖ ሰማይ ከተንም። ለዛም ነው በደጅህ ቆሜ አንኳኳለሁ፣ ማንም ደግሞ ቢከፍትልኝ ገብቼ ከእርሱ ጋር እራትን እበላለሁ የሚለው የኛ ፈቃደኝነት ላይ የተመሰረተ ነው። ማድረግንም መፈለግንም በውስጣችን የሚያኖረው ማን ነው? ራሱ እግዚአብሔር ነው። ምክንያቱም ስጋ በራሱ ማድረግ አይችልም። እውነት ነው፣ ዛሬ እንለማመዳለን መልካም ነገሮችን፣ ነገ ግን በዛው ወርቀን እንገኛለን አይደል? ከስንቱ ነገር ታክቼ አውቃለሁ እኔ በራሴ። አንዳንዴ እንኳን እኔ ለብዙ ሰዎችን ብዬ አውቃለሁ እና ለእግዚአብሔር ራሴን እሰለቸዋለሁ። በቃ ዛሬ ጳውሎስም ይለዋል፣ በቃ ማድረግ የምፈልገውን ሳላደርግ ራሴን ያገኘዋለሁ ይላል። ስጋ ያ ስለሆነ ማንነታችን ምንም ቢሆን ምንም ግን ራሳችንን ሁሌም ለእግዚአብሔር ለማስገዛት የምንጣጣር ከሆነ ግን ያንንም መፈለግ ማድረግንም በውስጣችን የሚያኖር የእግዚአብሔር መንፈስ ይረዳናል፣ ጸጋው ይረዳናል። ዕለት ዕለት ወደ እግዚአብሔር መውደቅ ነው፣ እግዚአብሔር ስር መውደቅን ነው። በውድቀታችን ወደ እግዚአብሔር የምንሮጥ እንጂ ከእግዚአብሔር የምንሸሽ መሆን የለበትም። ልክ ምን ይባላል? በትዳር መሃል ሌላ ሶስተኛ ወገን ሲገባ ምን ይመጣል? መጋጨት ይመጣል። አላገባውም ግን ከብዙዎችም ህይወት የሚባለው የሚያ ነው እና ሴም ቲንግ በእኔና በክርስቶስ መሃል መኖር ያለበት እሱና እኔ ብቻ ነን። ገብቷችኋል አይደለ? ሪሌሽንሺፓችንን መጠበቅ የምችለው እኔና እሱ ብቻ ነን። ልክ ዳዊት እንዴት ነው በውድቀቱ እንዳለ በሽንፈቱ እንዳለ በኃጢአቱ እንዳለ የሚሮጠው የሚሸሸገው ማን ነው? ወደ ማን ነው? ወደ እግዚአብሔር ነው። ጆሮ ከሰጠንማ ጠላት የሚነግረን ብዙ ነው። አንተ እንዲነ አይገባህም ነው፣ ያጠፋናል። ግን በውድቀታችን እንኳን እግዚአብሔር ላይ ከሆነ ይሰራናል ያ መንፈስ። ምክንያቱም ያንን ጸጋ ማግኘት የምንችለው ከእግዚአብሔር ብቻ ሲሆን እንጂ በስጋ ማድረግ የማይቻል ስለሆነ ኢምፖሲብል ስለሆነ በስጋ አይቻልም፣ የእግዚአብሔር ጸጋ ከሰጠን እንጂ። እና ለዚህ ምርጫዎቻችንን እጅግ በጣም ማስተካከል አለብን። እግዚአብሔርም የራሱን ድርሻ እንደሚጫወተው የሰው ልጅን በማዳኑ ላይ ምንድነው በጸጋ ቢሆንም የመዳናችንን ፍቃድ ደግሞ ለእግዚአብሔር ማስገዛት የኛም ምርጫና የኛ ፍቃድ ያስፈልገዋልና ይሄንን ነገር ከዚህ ላይ መማር እንችላለን ብዬ አምናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ ወንድሜ ገመችስ። ወደሚቀጥለው በራዕይ ምዕራፍ 19 ከ1 እስከ 9 ባለው ሐሳብ ላይ በጋለሞታዋ ላይ የተሰጠ ፍርድ ይላል። ጋለሞታ ምንድነው? የተሰጠውስ ፍርድ ምንድነው? እስኪ ወንድሜ በቀለ በዚህ ሐሳብ ላይ ብትሰጠን። በተግባር ውስጥ ገብቶ ሲታይ በጣም የሚከብድ ነው። አሁን እቺ በጋለሞታዋ ላይ የተሰጠ ፍርድ የሚለው መጀመሪያ በሰኞ ቀን ባየነው ከውቧ ሙሽራ ነበረች። እቺ ወደ ጋለሞታነት የተለወጠች ይቺ ሙሽራ መነሻዋን ስናይ በደም ተጨማልቃ ተጥላ ሞቷን ስትጠብቅ ከነበረችበት ነው አንስቶ ያዋባት፣ ያሳመራት፣ ያሳደጋት። ከዛ በኋላ አምሮባት ሰው ከሆነች በኋላ እግሯን በዛው ባነሰው ላይ አነሰች ማለት ነው። በሌላ አባባል ይህን ታሪክ ሲያነብ ወደ አእምሮዬ የመጣ አንድ የኋላ ታሪክ ነበረ። በምሰራበት አካባቢ የሆነ ህፃን ተጥሎ ገና እንደተወለደ ተጥሎ ልክ እንደዚህ ህፃን ታሪክ ተጥሎ
እነዚህ ቀያይ ጉንዳኖች መስመር ይዞ በቃ ሰውነቱን ይዞ ያለቅሳል። በዛ ሲያለቅስ ያዩ ሰዎች እዛ አካባቢ በትምህርት ቤቱ አስተዳደር ነገሩና የትምህርት ቤቱ አስተዳደር የውጭ ዜጋ ነበር። ሄዶ ይሄ ሕፃን አንስቶ ልብሱን ቀይሮ አጥቦት ምን አድርጎት አንድ ቀን በስብከት ራሱን ልክ ይሄን ሰንበት ትምህርት የሚመስል ስብከት ሕፃኑን እንደ ሞዴል ይዞ መጥቶ ተስፋ የሌለው እንዲህ የነበረው ከዛ ተነስቶ ህይወት እንዲኖረው እንዴት እንደሆነ ያንን በማሳያት ሲነግር ያየሁት ታሪክ ስላየሁት በጣም ውስጤን ደርሷል። ይሄም ነገር ስናይ እቺ ጋለሞታዋ ሴት የተነሳችበትን ረሳች። ከምን አይነት ሁኔታ ውስጥ እንደወጣች እንዴት አድርጎ ከዛ አጥቦ አንጽቷት እንዳዳናት ይህንን ሁሉ ረስታ እንደገና አምሮባት ሌላ ባል ፈለገች። ከሌላ ጋር ማመንዘርን ፈለገች። ከዚህ የተነሳ ነው በዚህች ጋለሞታዋ ላይ የተሰጣ ፍርድ እንዲመጣ የተደረገው። ሰብአዊ ዘር ይላል በሰንበት ትምህርታችን ውስጥ እርሱን በመናቁ የእርሱ የሆነውን ፍቅር ለሌሎች አማልክት በመስጣቱ ክርስቶስ በጣም እንዳዘነ ይነግረናል። ማመንዘር ማለትም ይሄ ነው ትርጉሙ። የማይገባውን የአንድ ሰው ወይም የአንድ ሰው የሆነውን ነገር ለማይመለከተው ለማይገባው ሰው አሳልፎ እንደመስጣት። ይህ ነገር ደግሞ ዋጋ ያስከፍላል። ያ ዋጋ ነው በዚህ በጋለሞታዋ ላይ ተሰጣ የሚለው ፍርድ ጋር ስንመጣ እነዚህ በተለይ በዚህ በሐሙሱ ክፍል ሁለት ዋና ሐሳቦች አሉ። ሁለቱም አንደኛው የጋለሞታይቱ ፍጻሜ እና ፍርድን በተመለከተ ሲሆን ሁለተኛው ደግሞ የክርስቶስ እንደገና ሙሽራ ሆኖ የሌላ ጋብቻ ሲያደርግ ያለውን ታሪክ የያዘ ሐሳብ እናገኛለን። በትዳር ላይ ማመንዘር በጣም ከባድ ነው። ቃላት ሌላ ስለሌለው እንደዛ ብለን እንለፍ እንጂ ከባድ ነው። ደግሞም ከባድ ሆኖ ብቻ የሚቀር አይደለም፣ ዋጋ ያስከፍላል። ቤተሰብን ያፈራርሳል፣ ልጆችን ያለያያል። ጦሱ ለልጆችም ያልፋል፣ ለሌሎች ቤተዘመድም ያልፋል፣ ቤተሰብ ሁሉ ይደርሳል እና የሌሎችንም ህይወት ሳይቀር የሚያበላሽ ታሪክ የያዘ ነገር ነው ይሄኛው። እንደው አንዳንድ ጊዜ በጣም ታጋሽ ናቸው ክርስቲያን ናቸው የሚባሉ ሰዎች እንኳን በእንዲህ አይነት ሂደት ውስጥ በሚያልፉበት ጊዜ ይፈተኑና ተስፋ ወደ መቁረጥና ይሄ ነገር ተመልሶ ሁለተኛ ወደ ቦታው የሚመለስ ወይንም በትዳር ዓለም ተመልሶ አንድ ላይ እንደማይኖሩ በአራት ነጥብ ይዘጉትና ቀጥታ ወደ ፍቺ ይገባሉ። እና ይህንን ሐሳቦች በምናይበት ጊዜ ይህ ምንን ያስተምራል የሚለውን ጥያቄ ጋር ስንመጣ ዓለማችን ሰዎች ንስሐ ሊገቡ ወደማይችሉበትና ልባቸው በጥልቅ የሚደነድንበት ደረጃ ላይ ነው የተደረሰው። ስንወያይ የነበረውም ይሄንን ነው። አንዳንድ ጊዜ ሰውነታችን ለምዶ ኃጢአት መሆኑን ራሱ ፊል እስከማናደርግበት ድረስ መንፈስ ቅዱስ ተለይቶ ከሰዎች ሰው በሚያደርገው ነገር በቃ ደስተኛ ሆኖ ኢቭን ከሰው ጋር ቀርቶ ከእንስሳ ጋር ድረስ ተመሳሳይ ጾታ ድረስ ዘመናችን ያለውን ነገር ሰዎች እናውቃለን። በጣም አስፈሪና አስጊ ደረጃ ነው ያለው እና ይህንን ደግሞ ከመንፈሳዊ አንፃር በምናይበት ጊዜ እግዚአብሔርና ቤተክርስቲያን መካከል ያለውን ሂደቶችን ነው አሁንም ይህ ሰንበት ትምህርት ትኩረት አድርጎ እየሰጠ ያለው። ጌታችን ኢየሱስ ክርስቶስ ባል ነው፣ የቤተክርስቲያን ባል እንደሆነ፣ ቤተክርስቲያን ሚስት እንደሆነች፣ ቤተክርስቲያን ለክርስቶስ ታማኝ ሆና እንድትቀጥል ነው የክርስቶስ ምኞት ፍላጎት። ለዛም ነው የማይገባንን ሞት ሞቶ እኛ መሞት የሚገባንን ሞቶ እኛን ህይወት እንድኖረን ካደረገ በኋላ ህይወት ስላለን ደግሞ እኛ ክርስቶስን ትተን ደግሞ
ሌላ ዓለም ውስጥ ገብተን መገኛት ትልቅ ዋጋ የሚያስከፍል ሆኖ የተገኘው ከዚህ ነው። ከዚህ የተነሳ እነዚህ ንስሐ የማይገቡ ሰዎች በተለየ ሁኔታ በጣም ልባቸው በጥልቅ ሐዘን ውስጥ ቢሆንም ልባቸው የኢየሱስ ልብ በጥልቅ ሐዘን ውስጥ ቢሆንም የሰዎች ልብ በጣም ቢደነድንም እግዚአብሔር ግን ለሰው ልጆች መዳኛ መንገድን አዘጋጀ፣ ተስፋ ሰጣ። እንደገና ይሄ የማግባት ሙሽራ የሚለው በራእይ 19:1-9 ላይ ያነሳው ሐሳብ ሃሌሉያ እያለ ነው የሚጀምረው። ሃሌሉያ በዝሙቷ ምድርን ያጠፈች ታላቂቱ ጋለሞት ስለተፈረደባት ወይም ተፈረደባት ነው እያለ ያለው። የባሪያዎችንም ደም የዛ በምንዝርናው የተበላሹትን ሰዎች ደም ሁሉ ከሷ እግዚአብሔር እንደሚጠይቅ አድርጎ ነው የሚያቀርበው። እነዚህ 24ቱ ሽማግሌዎች፣ 4ቱ እንስሳት እነዛን ሁሉ በራእይ የሚያነሳቸውን ሁሉ በእግዚአብሔር ፊት ትክክለኛ ፍርዱ ትክክለኛ እንደሆነ በመንገድ ንስሐ በመግባት ያለፉበትን ታሪክ በማወቅ ስለዚህ ከዚህ ታሪክ ደግሞ የተማሩትን ሁለተኛ ይህ ነገር ተመልሶ ወደ እነርሱ እንደማይመጣ እንደማይደርስ በማመን ለአምላካቸው ክብርን እየሰጡ ሁሉን የሚገዛ ጌታ አምላካችን ነግሷልና ሃሌሉያ እያሉ የድል ዜማን ሲዘምሩ የምናያቸው ከዚህ የተነሳ ነው። ስለዚህ በተለየ ሁኔታ የሰዎች መጥፋት የሰዎች በፍርድ ማለፍ አሳዛኝ ነው። መጥፋት ሞት አሳዛኝ ነው፣ በጣም አሳዛኝ ነው። ልብን የሚሰብር በጣም የሚጎዳ ቢሆንም ቀኑ ሲደርስ ግን ፍርዱ መሰጣቱ የማይቀር። ስለዚህም ነው ገና ከወዲሁ ጥንቃቄ እንድናደርግ እየተነገረን ያለው። ከወዲሁ መዘጋጀት እንዳለብን ልክ እንደ ሰዎች በቃ ይሄ ትዳር ከእንግዲህማ ተመልሶ አንድ ላይ መምጣት አይቻልም ብሎ ወደ መፋታት ከመሄድ ይልቅ በንስሐ ወደ እግዚአብሔር ቢመጡ እግዚአብሔር በጣም ልቡ ሰፊ እንደሆነ ይቅር የሚል አምላክ እንደሆነ ያንን ተስፋ ሰጥቶን በዛው እንዳንጠፋ ሁሉ ይነግረናል። ስለዚህ በዚህ ወቅት ፊታችንን ከእግዚአብሔር የሚመልስበት ነገር አይፈጠርም። ጌታችን እንደገና ሰርጉን ያሳድሳል፣ ሙሽራዋን ያገባል። የዛ የሙሽራ ሰርግ ተካፋዮች እንድንሆን ነው የተጋበዝን። ለዚህም ነው 21:1-4 በራእይ እንደገና አዲስ ሰማይና አዲስ ምድርን አየው፣ ፊተኛው አለፈ። ይሄ የምንዝር የኃጢአት የዚህ ሁሉ አልፎ አዲስ ሰማይንና አዲስ ምድርን እናያለን። ፊተኛው አልፏልና ሁሉም ነገር ይሰራል። ቅድስቲቷ ከተማ አዲስቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ይላል ኢየሱስ። ከዛ በኋላ ተዘጋጅታ ከሰማይ እንደምትወርድ በዚህ መከራ ውስጥ ሁሉ በትዕግስት ያለፉ ይህንን መከራ ያሸነፉ ይህንን ፈተና ያለፉ ከሌሎች ጋር ያላመነዘሩ ቅድም ጋሽ አዲስ ሲያነሳ መንፈሳዊም አካላዊም ብሏል። ምንዝርን መንፈሳዊው በሃይማኖት የምናደርገው ላገባን ለክርስቶስ መሰጣት የሚገባውን የሱ የሆነውን ነገር ብቻ ለሌሎች አማልክት አሳልፈን ስንሰጥ የሚፈጠሩ ጉዳዮች ሁሉ እንዳሉ የሚነግር ሐሳብ ነው ያለው። በጣም ሰፊ ነው ሰንበት ትምህርቱ ውስጡ ያለው። በቃላት የሚዘረዘር ያህል ብቻ ሳይሆን ከዛም ያለፈ ስለሆነ ይህ የህይወት ጥምረት የሆነው ጋብቻ በክርስቶስና በቤተክርስቲያን መካከል ያለው ጥምረት ምሳሌ ነው ብሎ ያስቀምጣል። ስለዚህ አሁን እዚህ ሰንበት ትምህርት ውስጥ የምንማረው ነገር በሙሉ በክርስቶስና በቤተክርስቲያን መካከል ያለውን በባልና በሚስት
ጋር አድርጎ ያስተማረን ስለሆነ ባልና ሚስት ባል የሆንን ሚስት የሆኑት ያውቃሉ እንኳን ማመንዘርና ሰላምታ ሲቀየር ራሱ እይታ ሲለወጥ ራሱ ብዙ ጥርጣሬ ነው የሚመጣው ያ እንዳይሆን ስልክም ራሱ ሲነሳ ስልክ ከየት ተደወለ ምን ስንት ነገር አለ ኢየሱስ ግን ይሄንን ሁሉ አልፎ እያለ ያለው ከቤተ ክርስቲያን ጋር ያለውን ጥምረት በክርስቶስ በኩል ስላደረገና በአባቶቻችን ከባለፈው የወረስናቸውን እነዚህ ባህላዊና ምድራዊ የሆኑትን ነገር ትተን በሰማያዊው ላይ ጸንተን እንድንሄድና በዛ እንድንቆም ነው የፍርዱ ሰዓት ደርሷልና ንስሐ በመግባት እግዚአብሔርን እንድናገለግለው የሚያሳስብ ሐሳብ ነው ባጭሩ ያለው ወንድሜ እግዚአብሔር ይስጥልኝ ወንድሜ በቀለ ጥሩ አድርገህ ገልጸኸዋል እንግዲህ ወደሚቀጥለው ወደ ጋሽ አዲሴ አልፋለሁ ርዕሳችን ከትዳር ገጽታዎች የሚል ነው በአጠቃላይ ብዙ አይነት ገጽታዎችን አዎንታዊም አሉታዊዎችም አይተናል በአጠቃላይ ማጠቃለያ ምንድነው በዚህ በትዳር ገጽታዎች ላይ እግዚአብሔር የሚያስተምረን ጠቅላላ እንደ ማጠቃለያ አድርገህ ጋሽ አዲሴ እንድትሰጠን አንተን ጠይቃለሁ ጋብቻ የክርስቶስ ፍቅር ለቤተ ክርስቲያን ያለውን ያሳያል አንድ ኤፌሶን 5:5-33 አንቡ ሁለተኛ ጋብቻ የእግዚአብሔር ፍቅር ለእስራኤል ያለውን ቃል ኪዳን ያሳያል ይሄም በሆሴዕ ላይ የተማርነው ነው ሶስተኛ ደግሞ እግዚአብሔር የእስራኤል ልጆች ታማኝ አልነበሩም አመፀኛም ቢሆኑ እግዚአብሔር ፍቅር እንዳለ ያሳያል የጋብቻ አመፀኛም ቢሆኑ ለኛም አመፀኛ ሆነን ጠፍተን እያለን ነው እግዚአብሔር መልሶ በደሙ በልጁ ዘም የዋጀን የገዛን የሱ ያደረገን አልተሆንም ሊተሆን ይችል ነበር በጥፋታችን እግዚአብሔር የፍቅር አምላክ ነው አልተሆንም ሌላው ደግሞ በኤርምያስ 31:3 ላይ ብታነቡት ያልተገደበ ፍቅር መኖሩን ነው ጋብቻ የሚያሳየው እግዚአብሔር ፍቅር ያልተገደበ ነው ጋብቻም ኮንትራት አይደለም ጋብቻ ቃል ኪዳን እድሜ ልክ ነው እስከ ሞት ጋብቻ አንድ ለአንድ ሴትና ወንድ ተስማምቶ ተዋደው ገብቶ የሚኖርበት እንጂ በኋላ የሚላቀቁበት የሚለዩበት አይደለም ጋብቻ ትርጉሙ በጣም የጠበቀ ነው የሚፈሩት አይገቡም ብዙዎች አሉ ጋብቻ ውስጥ የሚገቡት ግን ጋብቻ በረከት ነው ጋብቻ ቅዱስ ነው ጋብቻ የተከበረ ነው በሱ ለመኖር ፈቃደኝና አንዱን ታዘን በፍቅር ለአንዱ በመታዘዝ ለመኖር ከፈለግ ነው ጋብቻ መልካም ነው ስለሆነም ለትዳር ጓደኞች እንደምንታዘዝም እንደምንዋደድም እንደዚሁ ያልተከደገ እግዚአብሔር ፍቅርን ያሳያል ለኛ ሌላው የሚያሳይ በኢሳይያስ 54 ላይ የተጻፈ አለ በእውነቱ it just tells about redemption and restoration of Israel የእስራኤልን ደህንነትና መታደስን ነው ጋብቻው የሚያሳየው ለእስራኤል ልጆች ሳይሆን ዛሬም ላለነው ለቤተ ክርስቲያናት የሱ ተከታዮች ላለነው የሚያሳይ ነው ሌላው ኤርምያስ 31 ላይ ደግሞ ከ31-34 ብታነቡት እግዚአብሔር የቅርብ ግንኙነት የግል እንዲኖረን ይጠይቃል ይፈልጋል I just want to say በእንግሊዝኛ more ትርጉም ይሰጣል God desires for intimacy or intimate relationship with his people ከህዝቡ ጋር የቅርብ ግንኙነት ይፈልጋል ይላል ስለዚህ ጋብቻ ሶስት አይነት የክርስቲያን ህይወት ያሳያል እዚህ አንድ ከእግዚአብሔር ጋር ያለን ግንኙነት ሁለት አንድ ለአንድ ባልና ሚስት አንድ ለአንዱ ያለውን ግንኙነት ሶስት ደግሞ አንድ አማኝ አባል ከቤተ ክርስቲያኒቱ ጋር ያለውን ግንኙነት ያሳያል በሶስቱም ዝርዝር በምናይበት ጊዜ እግዚአብሔር
ጋር ያለን ግንኙነት ምን ይመስላል? እግዚአብሔር በስንጸልይ ብቻ ነው? ስናመልክ ብቻ ነው? እግዚአብሔር በችግርም በየትም ቦታ በምን ጊዜም አብሮን እንዳለን ሊሰማን ይገባል። ያ ነው እጅግ አስፈላጊ መሆን። ሌላው ደግሞ ኦፍኮርስ ከቃል ኪዳን ከተጋባነው ካገባነው የትዳር ጓደኛ ጋር ሊኖረን የሚገባን አንድ ለአንዱ አሳልፎ ህይወቱን እስከ መስጠት ኢየሱስ ቤተክርስቲያን እንደወደደ እኛም የትዳር ጓደኞቻችን ልንወድ ልንዋደድ ይገባናል። የእንዲህ አይነት ንጹህ ፍቅርን ነው የሚያሳየው ጋብቻ። ቸርች አባል ብቻ ጸሎት ቤት መሄድ አባል ነን ብቻ ማለት አይገባንም። ጋብቻ የሚያሳየው ከቤተ ክርስቲያናችን አገልግሎት ልንሰጥ ይገባናል። በወንጌል ማሰራጨት፣ ለሌሎች ደህንነትን በማካፈል ላይ በገንዘብ በእውቀት በኢንአክሽን መሳተፍ ይገባናል። ይህንን ያሳያል። ወገኖች እኔ ብዙ ረጅም ጊዜ ያሉስም ያልኩ የሄድኩ ነው፣ ግን ዛሬ የተጠቀሱት ነገሮች ላይ ከትምህርቱ ላይ የአስርቱ ትእዛዛት ብዙ የምናውቀው ምሳሌ ያለ ፓራብል ኦፍ ዘ 10 ቨርጅንስ 10 ቆነጃጅት ታሪክ ውስጥ እዚህ ላይ በፍርድ ቀን ኢየሱስ ሲመጣ ከሱ ጋር ሆነን ታላቁን በዓል የምናከብርበት ጊዜ ነው የሚያሳየው። ለሰርጉ ተጠርተናል፣ ምርጫ ነው ጥሪ ተቀብለን መምጣት። በሰርጉ ቀን ደግሞ የተጠሩ እንገኛለን። እዚህ መታሰቢያ ቁጥራችን ላይ አይታችኋል። ራዕይ 19 ለምን ተናግረዋልና ተጠርተናል። በተጠራነው ሰርግ መጨረሻ ላይ ኢየሱስ ሲመጣ እንገኛለን። ወገኖች ግን ለቆነጃጅቶቹ እኔ ለማሳት ታሪክ ለመውሰድ አልፈልግም። አንድ የጎደለ ነበር 5 ሰነፎች ላይ ከብሎቹ ብል ዘይትም መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ኃይል ነው፣ የሚረዳን ነው፣ የሚያሳየን ነው፣ የሚመራን ነው። እኛም የክርስቶስ ልጆች ነን፣ ተከታዮች ነን የምንሆን እንደነዛ ብልጦቹ 5ቱ ቆነጃጅት ሆነን ዕለት በዕለት ዝግጅትን ይጠይቃል። በየቀኑ መኖርን ይጠይቃል። ያንን ማድረግ ደግሞ እና እናንተ እያናንን በስጋ አንችልም። እግዚአብሔር በእኛ ውስጥ ሲያድር ያ ማድረግ መታዘዝ ይቻላል። ይህንን እንድናደርግ እግዚአብሔር ይርዳል። ሁለተኛው ስለ ትንቢት ነው ልጠቅስ እፈልጋለሁ። ትንቢት አስፈላጊ ነው። በትንቢት ወይ በነቢያት አማካይነት አገልግሎቱን ለሰዎች ምስጢሩን ገልጸዋል። እንደውም ከተነበበው ውስጥ አንዱን እንዲህ ይላል፣ ምስጢሩን ሁሉ ላናውቅ እንችላለን ግን ይላል መጨረሻ ዘዳግም 29 ላይ ሕጉን ግን ገልጦልናል፣ ሕጉን ሰጥቶናል። ስለዚህ እኛና ዘሮቻችን ለዘላለም ልንጠብቀው ይገባናል። በሕጉ መሰረት ልንኖር ይገባናል። ሕጉን መታዘዝ ይገባናል። በተሰጠው ፕሮባብሊ ትንቢት በብዙ መንገዱ ሰው የተለያየ ትርጉም እየሰጠን ሊያዛባ ይችላል። ነገር ግን ትንቢትንም ቢሆን ማመሳከር፣ ማነጻጸር፣ በጸሎት በመንፈስ ቅዱስ ኃይል ማጥናት፣ መማር የበለጠ ከእግዚአብሔር ያለን ግንዛቤን ከመጽሐፍ ቅዱስ ጋር እያመሳከርን ማጥናት የበለጠ ግንዛቤያችን ያሰፋል። መጨረሻ ደግሞ አንድ ጥቅስ አነብና እዘጋለሁ። ኤርምያስ 31 እስከ 34 አንቡ። ግን እኔ መጨረሻውን ቃል ብቻ በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ አላስብምና ይላል 34ኛ ቁጥር ላይ ኤርምያስ 31። ስለዚህ ወገኖች እግዚአብሔር እንዲህ አይነት መሐሪ ይቅር ባይ አምላክ ነው። በንስሐ ብንመለስ ያድሰናል፣ ያንን መልሶ ይሰጠናል። ይህን ካላደረግ ኮንዲሽን እንዲህ ካልሆንክ አይልም። ፈቃደኝነት በንስሐ መመለስን ይጠይቃል። በንስሐ እንድንመለስና ከእሱ ጋር እንድንኖር እግዚአብሔር ይርዳን። አመሰግናለሁ። እግዚአብሔር ይስጥልኝ ጋሽ አዲሴ። በእውነት ጋሽ አዲሴ፣ ወንድሜ በቀለ እንዲሁም ወንድሜ ገመችስ ጊዜያችሁን ወስዳችሁ ይህን ያማረ ፕሮግራም ለአድማጮች ስላቀረባችሁ እግዚአብሔር ይባርካችሁ ማለት ወዳለው። የተከበራችሁ አድማጮቻችን እናንተም በተለየ ሁኔታ ማመስገን እንወዳለን። ጊዜያችሁን ሰውታችሁ እኛ ጋር ስለቆያችሁ እግዚአብሔር ይባርካችሁ ማለት እንወዳለን። በጸሎት ከመዝጋታችን በፊት
በሚቀጥለው ሳምንት በሌላ ርዕስና በሌሎች ወንድሞች እስክንገናኝ በጸሎት እንሰናበታችኋለን። ወንድማችን ገመችስ በጸሎት ትዘጋናለህ። እናመሰግንሃለን ቅዱስ እግዚአብሔር ሆይ በመገኘትህ መገኘታችንን ስለባረክ በቃልም ደግሞ ስላስተማርከን ስለገሰጽከን ስለመከርከን በባርኮትም ስለጎበኘህን እናመሰግንሃለን። ደግሞ የቃልህ በልባችን እንዲጸና ወደ ህይወት ዕውቀት የሚለወጥልን የሚያኖረን ድነን ለሌሎች መዳን ምክንያት የምንሆንበት ቃል እንዲሆንልን እንድትረዳን ዘንድ እማጸንሃለሁ። ዕለት ዕለት ወደ አንተ እንድንቃትት ወደ አንተ እንድንዘረጋ ወደ አንተ እንድናድግ አምላኬ ሆይ ከትላንትናችን የተሻለን ለአንተ እየኖርን ዕለት ዕለት ወደ አንተ እያደግን ከፍ ወዳለው አንተ ወዳሰብክልን ክብር መድረስ እንድንችል አንተ እርዳን። እዚህ የተገኙትን ወንድም እህቶቻችንን ሁሉ የተሳተፉትን ቃልን ያስተማሩትንም ደግሞ እየተመለከቱ ያሉትን ነፍሳቶች ሁሉ አንተ ባረክ። ቀሪም ጊዜ ተረከበን። ሁሉ ነገር እንደ መልካም ፈቃድ ይሁን። አትለየን። በልጅህ በናዝሬቱ በኢየሱስ ስም አሜን።